በየማለዳው በተቻለኝ መጠን አዳዲስ ሀሳቦችን አጋራቸዋለሁ። ዩዥዋሊ ድሮ በጠዋት ተነስቼ ጀስት ሀሳቦችን ጽፍ ነበር እና አሁን ደግሞ ሀሳቦችን ሪከርድ ያደረኩኝ I will share to my social media profile። ስለዚህ ባለፈው ስለ ኢንቨስትመንት አውርቼ ነበረ። ኢንቨስትመንት ቤዝድ ኦን ቢዝነስ ሞዴል ነበረ። አሁን ደግሞ ኢንቨስትመንት ቤዝድ ኦን ቢዝነስ ኔቸር ከሚለው ሀሳብ ጋር በተያያዘ የምላችሁ ነገር አለ። ይሄ እንግዲህ ለምታውቁት እንደ ሪፍሬሽመንት ይሆናል። አዌርነሱ ደግሞ ለሌላችሁ እንደ መነሻ ሀሳብ ይሆናችኋል። ቀናችሁን ስለ ቢዝነስ እያሰባችሁ እንድትቆዩ ሊያግዛችሁ ይችላል። እና አንዱ ቢዝነስ ኢንቨስትመንት ያለው ቢዝነስ ኔቸር ደግሞ ምንድነው? አንድ ቢዝነስ ወይ ፕሮዳክት ነው የሚሸጠው የሚለውጠው፣ ወይ ደግሞ ሰርቪስ ነው የሚሰጠው። ፕሮዳክት ሲሆን ካሽ ይሰጣል፣ ፕሮዳክት ይቀበላል፣ እንደገና መልሶ ለሌላ ሰው ወይ ደግሞ በሌላ ኢኮኖሚ ሲስተም ላለ ተጠቃሚ ያን ፕሮዳክት ይሸጥለታል። ሰርቪስ ደግሞ there is a system ያን ሰርቪስ ኮንሱም ለሚያደርግ አካል ይሰጠዋል፣ ይጠቀምበታል። እና እነዚህ ሁለት ቢዝነስ ኔቸሮች አንደኛው ፕሮዳክት ሲሆን ዋን ቱ ዋን ነው which is አንድ ፕሮዳክት ለአንድ ሰው ነው የሚሸጠው። ሬንታል ከሆነ ሰርቪስ ነው የሚሆነው። ስለዚህ መኪና ከሆነ ለምሳሌ መኪናውን ገዝቼ ለዛኛው ሲሸጠው ያኛው ሰው ዋን ቱ ዋን ነው፣ ያን መኪና ኦን የሚያደርገው አንድ ሰው ነው። ሰርቪስ ሲሆን ደግሞ ለምሳሌ ሬንታል ከሆነ ያን መኪና ይዘዋለሁ አት ኤ ታይም ለአንድ ሰው ያከራየው፣ ግን መኪናውን ሜቢ በወር ኦር በቀን ኦር በአመት ለብዙ ሰው ላከራየው ይችላል። ኢት ሰርቪስ ቤዝድ ይሆናል ማለት ነው። ፒውር አሁን ይሄ እንደውም የፕሮዳክቱን ኦን አድርጎ ፕሮዳክቱን እያከራየ ነው። ሌሎች ደግሞ አሉ ምንም አይነት ፕሮዳክት የሌላቸው ምንም አይነት ማቴሪያል የሆነ ነገር ሳይኖራቸው ግን ሰርቪስ which is ለምሳሌ ሲስተም ለምሳሌ አንድ የኢኮመርስ ፕላትፎርም ኢትስ ሲስተም ዋንስ ዩ ኢንቨስት ኦን ሲስተም ከዛ በኋላ ያንን ኮንከረንትሊ መልቲፕል ኮንሱመርስ አሉት ዩዘርስ አሉት ማለት ነው። መኪና ግን ዋን ታይም ነው። ለሬንታል ቢዝነስ ሲሆን ኮንከረንትሊ መሆን ይችላል፣ ግን ያን መኪና ሁለት ሰው አንድ ላይ ላይጠቀሙ ይችላል። ሶፍትዌር ግን በአንድ ጊዜ ብዙ ሰው ኮንከረንትሊ ሊያስጠቀም ይችላል። ከዛ ሰው እናንተ እንደ ኢንቨስተር የትኛው ቢዝነስ ሞዴል ይሻላል ነው ቤስት እንትኑ። ለምሳሌ በጣም ኢንቨስትመንታችሁ ለምሳሌ ፕሮዳክት ሲሆን ሪከቨረብል ነው፣ ሲስተም ሲሆን ደግሞ ሪከቨረብል አይደለም። which is ለምሳሌ መኪና ገዝቶ የሚሸጥ ሰው መኪናውን ገዝቶ እስኪሸጥ ድረስ ያለው ጊዜ ያለው አለ፣ ወጪ ይኖረዋል። ያንን እቃውን ከሸጠ በኋላ ግን ገንዘቡ ሪከቨር ያደርጋል። ቢዝነስ ሲሆን ግን ለምሳሌ ሶፍትዌሩ ከሆነ ዴቨሎፕመንት የሚያስፈልገው ከሆነ ወይ ደግሞ ሆስቲንግ የሚያስፈልገው ከሆነ እዛ ላይ ኢንቨስት የተደረገ ገንዘብ ለሰርቪስ የተከፈለው ሪከቨረብል አይደለም። ኮንሱመር እስካልተገኘ ድረስ ዌስትድ ይሆናል። መኪናው ግን ገዢ እስኪያገኝ ድረስ አት ኤኒ ታይም በሆነ የኢኮኖሚ ፕላትፎርም ውስጥ ሆኖ ሊኖረው የሚችል ዲፕሪሺየሽን እና አፕሪሺየሽን ካልሆነ በስተቀር አፕሪሺየት ካላደረገና ዲፕሪሺየት ካላደረገ በስተቀር ሪከቨረብል ነው አት ኤኒ በሆነ አማውንት። ስለዚህ እናንተ ኢንቨስት ታደርጉ የትኛው ጋር ነው ቤስት ትላላችሁ? ከዛ ስትመርጡ ከሁለቱ ከመረጣችሁ በኋላ ኢኩዊቲ ቤዝድ ኢንቨስትመንት ይሻለኛል ወይስ ፐርፎርማንስ ቤዝድ? ኢኩዊቲ ቤዝድ እና ፐርፎርማንስ ቤዝድ የራሳችሁ ሁሉም እንትን አላቸው፣ ጥቅም አላቸው። ቅድም ለምሳሌ ይሄ የእንትኑን የዚህ የካር ሬንታሉን ሲስተም ያነሳ ነው አለ። ሰርቪስ ሲሆን ለምሳሌ ካር ሬንታል አለ፣ አዲስ ታይም ነው ካር ሼሪንግ አለ። አንድ መኪና አንድ ሰው ሲገዛው አንድ ዋን ቱ ዋን ነው በቃ። ለምሳሌ ካር ሼሪንግ ከሆነ ግን 10 መኪኖች ለ1000 ሰው ሊሆኑ ይችላሉ። you own a car but it's not a specific car። ምንድነው የሚሆነው? you drive ማርክ ስትፈልጉ ቡክ ታደርጉና you drive it በቃ done you drop it somewhere else and then እዛ አካባቢ ያለ ሰው ደግሞ እንደገና መልሶ ይጠቀምበታል which is service based ነው። እነዚህ ቢዝነሶች አሉ። ስለዚህ አሁን ደግሞ
እናንተ ኢንቨስት ስታደርጉ ግን ፐርፎርማንስ ቤዝድ ከሆነ የትኛው ኔቸር ነው ቤስት? ለምሳሌ እቃ ሽጬ እቃ የምንቀበል ከሆነ መኪና ሲሸጥ ለተሸጠበት ወይ ደግሞ በወር ይህን ያክል ከፍልሃለሁ ብዬ አንድ ኢንቨስተር እኔ ጋር እንዲሰራ ባረገው ያን መኪና እንዲሸጥ ያን የሽያጩን በውሌ መሰረት ሰጠዋለሁ። ፐርፎርማንስ ቤዝድ የሆኑ ምንድነው ደግሞ እነዚህ ሰርቪስ ቤዝድ የሆኑት ደግሞ ኢኩዊቲ ቤዝድ ቢሆኑ የተሻለ ነው። ለምን ሰርቪሶች ብዙ ጊዜ ግሮዛቸው ጥሩ ማኔጅ ከደረጉ ኤክስፖኔንሻል ነው፣ እየጨመረ ነው የሚሄደው። ጊዜ እድሜያቸው በጨመረ ቁጥር ፐርፎርም ቤዝድ ፕሮዳክቲቪቲያቸው ይጨምራል። ስለዚህ 1% የነበረው ሼር እኩል ነው ሼራችሁ ወይ ደግሞ የ100 ብር ከሆነ ኦር $100 ከሆነ ከዛ አፍተር 5-6 ይርስ ግን ሼር ይሄ ዲቪደንታችሁ ሃይ ሊሆን ይችላል። ሜቢ 10,000 20,000 100,000 $300,000 ሊሆን ይችላል። which is equity based ሪስክ ፌል ካረገም ደግሞ ያችን ኢንቨስትመንታችሁን ታጣላችሁ። ፐርፎርማንስ ቤዝድ ከሆነ ግን ፐርፎርማንስ ካረገ ብቻ ነው። ለምሳሌ ፐርፎርማንስ ቤዝድ አንድ መኪና ይገዛል፣ አንድ መኪና ይሸጣል። በሸጠ ቁጥር የራሳችሁን ፕሮፊታችሁን ኮሌክት ታደርጋላችሁ ቤዝድ ኦን ዩር አግሪመንት። ይሄኛው ኢኩዊቲ ቤዝድ ግን የአመቱ ሂሳብ ተዘግቶ ፐርፎርማንስ እንትኑን ታይቶ ምናምን ከዛ በኋላ የሚደርሳችሁ ዲቪደንት ነው። እድገትም ካለ ተጠቃሚ ናችሁ፣ ፌል ካረገም ዩ ሎስ ዩር ኢንቨስትመንት ማለት ነው። ስለዚህ ስትመርጡ የትኛውን አይነት ቢዝነስ ኔቸር ያለው ልምረጥ፣ ከዛ ሁለተኛ እንደገና ደግሞ የትኛው አይነት ኢንቨስትመንት ሜትድ ልጠቀም፣ ፐርፎርማንስ ቤዝድ ይሻለኛል ወይስ ኢኩዊቲ ቤዝድ? የረጅም ጊዜ እቅድ ካላችሁ ኢኩዊቲ ቤዝድ ማድረግ የተሻለ ነው። አጭር ጊዜ ከሆነ የምትፈልጉት አሁን ደግሞ ሪከቨር ቶሎ ማድረግ መጠቀም፣ ገንዘቡን ለሌላ ጉዳይ መጠቀም ከሆነ ባንክ ቤት ከሚቀመጥ ከሆነ ፐርፎርማንስ ቤዝዱን ትጠቀማላችሁ። ሶ ኤቭሪ መንዝ ዩ ሃቭ አን ኢንካም። ኢኩዊቲ ቤዝድ ከሆነ ግን ሜይቢ ረዘም ያለ ጊዜ ያስፈልጋል። የራሱ የመክፈያ ጊዜ የመክፈያ አካሄዶች አሉት። እሱን ነው። ስለዚህ እናንተ ቤዝድ ኦን ዩር ኒድ እነዚህን ሁለት ሜትሪክሶች ተጠቅማችሁ ሲምፕሊ ካምፓኒውን ደግሞ ስትመርጡ ቅድም ባለፈው በሌላው ቪዲዮ ከዚህ በፊት ባለው ቪዲዮ ላይ እንደነገርኳችሁ የትኛውን ሞዴል ነው የሚጠቀመው? ፕሮዳክቱ ከሆነ ከማኒፋክቸረሩ ወደ ሪቴል የሚሄደው ጋር ለስራ ወይስ ከዲስትሪቢዩተሩ ወደዛኛው የሚሄደው? ሞር የትኛው ነው ፕሮፊት ማርጂኑ ጥሩ ያለው ብላችሁ እንድትመርጡ የሚያግዛችሁን አካሄድ መምረጥ ትችላላችሁና this is እንደ ቤዚክ ኢንቨስትመንት። ለምን ሁሉም ሰው አይነግድም። የሚነግዱ ሰዎች ገንዘብ ያስፈልጋቸዋል። ሶ that's አንዳንድ ሰዎች ደግሞ አይነግዱም ግን they have cash ካሹ ከሚቀመጥ ስታግናንት ከሚሆን ኢንቨስት ያደርጉታል somewhere። ስለዚህ በዚህ ምክንያት you have to choose your business, be wise enough። እነዚህ መረጃዎች ይጠቅማችኋል ብዬ አስባለሁ። መልካም ቆይታ፣ መልካም ጊዜ። ቴንክ ዩ ባይ